ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ቅዱሳን በዓለም ዙሪያ ያላችሁ ይህን ቪዲዮ እንዳታሳልፉ ቫይራል እንዲወጣ አድርጉ። ታብ ሼር ኮፒ ሊንክ አድርጉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለምታዘዙት እግዚአብሔር ይታዘዛል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ከታቦር ተራራ በጾም ጸሎት ከኔ ጋር አገልጋዮችም አሉ እየጸለይንላችሁ እንገኛለን። ይህን ቃል አካፍልላችኋለሁ። ኢየሱስ ጌታ ነው። ያዕቆብ መልእክት ምዕራፍ 5 ከቁጥር 13 እንዲህ ይላል፣ ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሸማግሎችን ወደ ራሱ ይጥራ፣ በጌታም ስም እርሱን ዘይት ቀብቶ ይጸልዩለት። አንዳንድ ሰዎች እንዲህ ይላሉ፣ ለምንድን ነው በውሃ የምጸልየው? ለምን በዘይት ይጸልያል? ለምን በጨርቅ ይጸልያል ይባላል። እና እነዚህ ነገሮች አስፈላጊ ናቸው። ያለ ጨርቅ መጸለይ ይቻላል፣ ያለ ልብስም ያለ ምንም መጸለይ ይቻላል፣ ያለ ዘይት መጸለይ። ግን የእግዚአብሔር ቃል በዚህ ስፍራ በጌታ ስም እርሱን ዘይት ቀብቶ ይጸልዩላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነሆ እላል ቁጥር 15 የእምነት ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ይሰረይለታል። ዛሬ በኢየሱስም እጸልይላችኋለሁ። በተለይ መከራ ውስጥ ያላችሁ፣ በተለይ ጥያቄ ውስጥ ያላችሁ፣ በተለይ ችግር ውስጥ ያላችሁ፣ በተለይ ውድቀት ውስጥ ላላችሁ ዛሬ በኢየሱስም በትንሣኤ ኃይል መነሳት ይሆናል። እነሆ አንዳችሁ ለአንዳችሁ ጸልዩ ይላል እግዚአብሔር ቃል። እነሆ ቀጥሎ እንዲህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለ ሌላው ይጸልይ። ከኔ ጋር እንዲህ በሉ፣ እኔ ስለ ሌላው ጸልያለሁ፣ ስለ ወንድሞቼ ጸልያለሁ፣ ስለ እህቶቼ ጸልያለሁ፣ ስለ ሀገሬ ጸልያለሁ በሉ። ኢየሱስ ክርስቶስ ለዘላለም የእግዚአብሔር ቃል በዚህ ስፍራ እያንዳንዱ ላል ስለ ሌላው ጸልይ፣ እርስ በርሳችሁ አለ ትፈወሱ ዘንድ አንዱ ለሌላው ይጸልይ። ዛሬ እኔ ከዚህ ከታቦር ተራራ በኢየሱስም በእናንተ ላይ አውጃለሁ። ከዚህ ሰዓት ጀምሮ የታመማችሁ በኢየሱስም ተፈወሱ። በተለያየ እስር ቤት ዘመዶቻችሁ የታሰሩ በኢየሱስም ይፈቱ በናዝሬቱ በኢየሱስም። በተለያየ ጥያቄ ውስጥ በተለያየ ቋጠሮ ውስጥ ያለፋችሁ ያላችሁ ዛሬ በኢየሱስም መፈታት ይሆንላችሁ። ሃሌሉያ። ስለዚህ ቀጥሎ እንዲህ ይላል፣ እያንዳንዱ ስለ ሌላው ጸልይ ካለ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኤልያስ እንደኛ የሆነ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ ለ3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብ ሰጠ፣ ምድርም ፍሬዋን አበቀለች ይላል። ላራዲካዳባሲ ፕራዲባይ ሁለተኛ ጊዜ ስጸልይ፣ በአንደኛ ስጸልይ ለ3 ዓመት ተኩል ዝናብ ምን አልሆነም፣ አልዘነበም። እንደገና ጸለየ ዝናብ እንዲዘንብ። ዛሬ በኢየሱስ በቤታችሁ ምንድነው የተዘጋው? በተዘጋባችሁ ነገር ላይ ዝም ማለት የለባችሁ፣ መጸለይ አለባችሁ። አንድ መዝሙር ሊጋብዛችሁ የዘማሪ ዳጊ ጥላሁን፣ ኢየሱስ የምታልፈው የቆጠርከኝ እኔን ከሰው እባክህን ከዓይኔን ፈውሰው። ዝም አልልም ሳይበራ ዓይኔ፣ ዝም አልልም አዳኝ መጥቶ አየዋለሁ ዓይኔ ተከፍቶ። ኢየሱስ የምታልፈው የቆጠርከኝ እኔን ከሰው እባክህን ዓይኔን ፈውሰው፣ ቤቴን ፈውሶ፣ ትዳሬን ፈውሶ፣ አገልግሎት ዛሬ ነገራችሁ በኢየሱስም ይፈወሳል። ከእናንተ የምትጠበቀው ከሰማይ ከአምላክ ከእግዚአብሔር ጋር ማውራት ነው። ጌታ ኢየሱስን ማናገር ነው። ለችግራችሁ ወደ እግዚአብሔር መጮህ ብቻ ነው የምትጠበቅባችሁ። ዛሬ ለአንድ ሰው መልእክት አለኝ። ኤልያስ እንደኛ ሰው ነበረ። ኤልያስ እንደኛ አገልጋይ ነበረ። ኤልያስ እንደ እግዚአብሔር ባሪያ ነበረ። በእግዚአብሔር ፊት በጸለየ ጊዜ 3 ዓመት ከ6 ወር ዝናብ አልዘነበም። እንደገና ጸለየ፣ ዝናብ ዘነበ፣ ምድርም ፍሬዋን ሰጠች ይላል። ታዲያ ኤልያስ ጸልዮ ሰማይ ካዘጋ፣ ኤልያስ ጸልዮ ሰማይ ካስከፈተ አንተ ያንተ ነገር ተዘግቶ ዝም እንዴት ትላለህ? ያንቺ ጉዳይ ተዘግቶ እንዴት ዝም ትያለሽ? ሃሌሉያ። አንድ ሰው ከኔ ጋር ዝም አልልም ይበል። አንድ ሰው በኢየሱስም በኮመንት ዝም አልልም ይበል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ነገሪ ተዘግቶ ዝም ትላለህ? እስከ መቼ ዝም ትላለህ? ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ያድናል። ቁጥር 19 ይላል፣ ወንድሞቼ ሆይ ከእናንተ ማንም ከእውነት ብስት አንዱ ቢመልሰው ኃጢአተኛ ከተሳሰተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንደሸፈነ ይወቅ ይላል እግዚአብሔር ቃል። ዛሬ ምናልባት በተለያየ ሱስ የተያዛችሁ፣ በተለያየ ኃጢአት ውስጥ የወደቃችሁ፣ በተለያየ በምድራዊ ነገር የተያዛችሁ፣ በገንዘብ ጉዳይም የተያዛችሁ ወዳጆች
ገንዘብን መውደድ መጽሐፍ ቅዱስ ያጣሰር ነውላል። አሁን ገንዘብ ያስፈልጋል። መጽሐፍ ቅዱስ ገንዘብ እንድንጠቀምበት እንጂ ገንዘቡ ላይ እንድንነግስበት እንጂ ገንዘቡ እኛ ላይ እንድንነግስ አይደለም። መጽሐፍ ቅዱስ እነሆ እንዲህ ይላል፣ ሀብታም መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ማለት ሀብታሞች ሲኦል ይገባሉ ማለት አይደለም። ነገር ግን ለሀብታም የተቀመጠ መስፈርት አለ። ካለው ለድሆች ማካፈል አለበት፣ ለሌለው መስጠት። ይህን የማያደርግ ከሆነ ለራሱ የሚያስብ ከሆነ ገንዘቡን እንደ አምላክ የሚያመልክ ከሆነ ከቶ መንግሥተ ሰማያት መግባት ይቅር ወደ ላይ እንኳን ሊደርስ አይችልም። መጽሐፍ ቅዱሳችን ላይ የሚገርም የሁለት ሰዎች ታሪክ አለ። የአልዓዛርና የድሃው ሰውዬ። አልዓዛርና የሀብታሙ ሰውዬ ማለት። አልዓዛር እንግዲህ በጣም በቁስል የተመታ ሰው ነበረ፣ ድሃ ነበረ፣ ይለምን ነበር። ሀብታሙ ሰውዬ ግን ታውቃላችሁ ቤት የሚበላ ሞልቶ ውሾች እንኳን ማለት ነው በሱ ቤት የሚበሉ ፍርፋሬ አልዓዛር ይመኝ ነበር። ያ ሰውዬ ግን ሀብታም የነበረው አንድም ቀን ለአልዓዛር አልሰጠም ይላል መጽሐፍ ቅዱስ። ነገር ግን አልዓዛር እንኳን ውሾች ከሚበሉት አሴር ይመኝ ነበር። በጣም አሴር ማለት ተራ የሆነ ነገር ነው፣ የተጣለ ነገር። ከዛ እንኳን ሲመኝ ውሾች ቁስሉን ይልሱት ነበር። ከዕለታት አንድ ቀን አልዓዛር ሞተ፣ ሀብታሙ ሞተ። እነሆ እላይ አልተገናኙም። ተገናኝቶ ቢሆኑ ታውቃላችሁ ሀብታምና ድሃ ማንም አንድ ቦታ ነበር የሚወርሱት። ሰዎች ወዳጆች፣ በዚች ምድር በዘራችሁት ልክ ነው በሰማይ ቤታችሁን የምትሰሩት። ምክንያቱም ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ ዋጋው ከኔ ጋር ነው ያለው ጌታ። ቃሉ እውነተኛ ነው፣ ታማኝ ነው ኢየሱስ። ሃሌሉያ። ስለዚህም አልዓዛር እነሆ በሌላ ስፍራ ነበር፣ በአብርሃም እቅፍ ነበር፣ በመልካም ስፍራ ነበር ላለ እግዚአብሔር ቃል። ያኛው ሀብታሙ ሰውዬ ግን መሰቃየት ጀመረ። ተሰቃየው አለ፣ ተጠማው አለ። ስለዚህ ለመላእክቱ እንዲህ ብሎ ለመነ፣ እባክን ያኛውን አልዓዛር ያኛውን ቁስለኛ ወደ እኔ ላክ። በዛው ቁስል ምን እንዲያደርግ ውሃውን ነክቶ ከንፈሬን እንዲነካ አለ። መልአኩ አይሆንም አለ። ታዲያ ወደ ምድር ልውረድና ለዘመዶቼ ልናገር አለ። ወዳጆች፣ ከዛም በኋላ መልአኩ እንዲህ አለ፣ በምድር በእነሱ ዘንድ ይኸው ቃል አለ አሉ። ከዚህ ቃል ያውቃሉ አለ፣ ከዚህ ቃል ይማራሉ አለ። ዛሬ እነግራችኋለሁ። ምናልባት በሀብት የተጨናነቃችሁ፣ በሀብት ሰላም ያጣችሁ፣ በሀብት እረፍት ያጣችሁ፣ ያላችሁትን ሁሉ ለራሳችሁ ብቻ የምትጠቀሙ ሰዎች ካላችሁ ለድሆች አካፍሉ። በሀብት መጨናነቅ ራሱ አንድ የቻለ ራሱን የቻለ ኃጢአት ነው። መጽሐፍ ቅዱስ እንዲህ ስለሚል ገንዘብን መውደድ የኃጢአት ስር ነው ይላል። ኢየሱስ ጌታ ነው። መልእክቴ እሱ አይደለም። ወደ መልእክቴ ልመለስ። ኢየሱስ ጌታ ነው። ስለዚህ እነሆ ኃጢአተኛን ከተሳሰተበት ዛሬ ኢየሱስ ጌታ ነው። መልእክት አለኝ ለኃጢአተኞች፣ በኃጢአት ለወደቃችሁ፣ አንዳንዶች ሃይማኖት ከመከተል ለተጎሳቆላችሁ፣ በተለያየ መስፈርት እንድናለን ብላችሁ ለምትጠብቁ፣ ገዳም በመግባት የተለያየ ነገር በማድረግ የጸበል በመውሰድ የተለያየ ነገር ዋጋ የምትከፍሉ፣ ሙስሊም ሆናችሁ ከሀገር እስከ ሀገር እስከ ሳውዲ በመሄድ ፈውስ ወይም ጽድቅ እናገኛለን የምትሉ፣ በዛ ጽድቅ አይገኝም። ከተሳሰተባችሁት መንገድ ተመለሱ። መንገድ እውነት ኢየሱስ ነው። ይህን ቪዲዮ የምትመለከቱ ቅዱሳን ፕሊስ ይህ ቪዲዮ ለብዙዎች እንዲደርስ ቫይራል እንዲወጣ አድርጉ። እኔ በኢየሱስ መልእክቴን ሳጠቃልል አንዱ ለአንዱ ይጸልይ ይላል እግዚአብሔር ቃል። አንዳችን ለአንዳችን እንጸልያለን። አሁን ቀጥታ ወደ ጸሎት እንሄዳለን። አባት ሆይ ማደሪያ ይባረክ፣ ዙፋን ይባረክ። በኢየሱስ ስም ዛሬ በተለያየ ህመም ውስጥ ያሉ፣ በተለያየ ሱስ የተያዘ ትውልድ በኢየሱስም ይፈታ፣ በኢየሱስም ይፈታ። ከዚህ ከሐዋሳ ታቦር ተራራ በኢየሱስ ስም እጸልያለሁ። ለብዙዎች መፈታቱ፣ ለተያዘ ትውልድ መፈታቱ፣ ነፃ መውጣት ይሁን። ለታመሙ ፈውስ ይሁን። ለታሰሩ መፈታት ይሁን። ለወደቁ መነሳት ይሁን። ላዘኑ መጽናናት ይሁን። ሃሌሉያ። በናዝረቱ በኢየሱስ ስም አባባት ሆይ ኤልያስ እንደኛ ሰው ነበረ። ሰማይን በኢየሱስም በጸሎት ዘጋ፣ ሰማይን ደግሞ ከፈተ። በኢየሱስ ስም ዛሬ በብዙዎች ላይ የተዘጋ የትዳር በር፣ የተዘጋ የሥራ በር በኢየሱስም ይከፈት፣ በኢየሱስም ይከፈት፣ በኢየሱስም ይከፈት፣ በኢየሱስም ይከፈት። ዛሬ በጌታ በኢየሱስም እኔ ጸልያለሁ። በተለያየ ጥያቄ ውስጥ ላሉት በኢየሱስም መፈታት ይሁን። በተለያየ ቋጠሮ ውስጥ ላሉት፣ በተለያየ ህመም ለሚሰቃዩ፣ ሆስፒታል ላሉ፣ ተስፋ ለቆረጡ፣ መታከሚያ ብር ላጡ፣ የቤት ክራይ መክፈል ላልቻሉ፣ ኑሮ ለከበዳቸው፣ ግራ ለተጋቡ ዛሬ መፈታት ይሁን። ዛሬ በኢየሱስም መፈታት ይሁን። በኢየሱስም መፈታት ይሁን። ይህን ጸሎት አሜን ብሎ ለተቀበለ እንደ እምነቱ በኢየሱስም ይሁን። ለሚያምን ሁሉ ይቻላል ተብሎ ጻፈ። በኢየሱስም ሆነ። አሜን።
በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ አዲስ ነገር በሕይወታችሁ ይሁን። ዘመን ዘላለማችሁ ይባረክ።